ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። በጋሻው አንዴ ተሳልቀዋል። የሱ ካሴት ሰብስቤ በቤንዚን አቃጥልለታለሁ። ይሄው ተናገርኩ። እስቲ እኔ ላይ እንትን ይበል። ምን እንደሆነ የምታውቁት እኛ ጋር ይሄ ስለሆነ ክርስቶስ ምን ስላደረገ ነው የተሰቀለው? ክርስቶስ ስለተወለደ አይደል የቤተልሔም ሕፃናትን የጨረሳቸው? ሄሮድስ የቤተልሔም ሕፃናትን እንዳለ የጨረሳቸው ክርስቶስ ተወለደ። አባቶቻቸው ኃጢአት ስለሰሩ ነው ወይስ ክርስቶስ ተወለደ ከነዚህ መካከል አገኛለሁ ብሎ ነው የጨፈጨፈው? ይሄን ማሰብ የማይችል በጋሻው በጋ አስፈልገው የምን ጋሻ በጋሻው እንዲህ አይነት ኦርቶዶክስን ማንም ሰው ሲዘፍንባት ዝም ብያ ላይ በሃይማኖቴ እንግዲህ እንደሰማችሁት ነው። ታዬ ቦጋለ በጋሻውን በደንብ አድርጎ በቂ የሆነ ምላሽ ሰጥቶታል። በጣም የማይሆን ነገር ስለተናገረ መጽሐፍ ቅዱስንም ጠቅሶ በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 16 ላይ ከዚህ በኋላ ሄሮድስ 70 ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከ70 ሰገል እንደተረዳው ዘመን በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ ይላል። ክርስቶስን ከመካከላቸው አገኛለሁ ብሎ ነበር ያን ያደረገው። ሄሮድስ ግን 2 ዓመት የሚሆናቸውንና ከዛ የሚያንሱትን ሁሉ ነው ያስገደለው። እንግዲህ አስቡት በዚህን ያህል ጭካኔ። ታዲያ የማን ኃጢአት ነው ሲባል ማስገደሉ የሄሮድስ ኃጢአት እንጂ የሕፃናቱ አይደለም። በተመሳሳይ ሁኔታ አሩሲ ውስጥ ሻሸመኔ ላይ በተመሳሳይ ሁኔታ የተገደሉት ሕፃናትም ሆኑ ትላልቅ ሰዎች መገደል የደረሰባቸው በገዳዮቹ ጭካኔ በገዳዮቹ ኃጢአት እንጂ በሰዎቹ ምክንያት አይደለም። በተመሳሳይ ሁኔታ ይህን በደንብ አድርጎ አነጻጽሮ ገልጾለታል። በጋሻው ግን በዚህ ደረጃ ክፉ እይታ አለው። በተመሳሳይ ሁኔታ ማለት ነው። ልክ በክፉ የሚያስቡ ሰዎች እንደሚያስቡት፣ በሄሮድሳዊ አስተሳሰብ የሚያስቡ ሰዎች እንደሚያስቡት ይህን በደንብ ግልጽ አድርጎለታል። በተመሳሳይ መልኩ ግልጽ ያደረገ አንድ ቲክቶክ ላይ ይጫለ እሱንም እስቲ ሰምተነው እንመለስ። በጋሻው ልክ ነው፣ ምንም አልተሳሳተም። እንደሰማችሁት ያው እንደ ፔጋን ማለት ነው፣ እንደ ክርስትና አስተማሪ ሳይሆን እንደ ጣዖት አምላኪ አስተማሪ ምንም ስተት የለውም። ምክንያቱም በካርማ የሚያምነው ፔጋኒዝም ነው። ለማንኛውም እኔ አይመለከተኝም ስለ ሃይማኖቱ። ነገር ግን እዚህ ጋር የተጠቀማቸው በጣም የሚያሳፍሩ የጄኖሳይድ አይነት ይሄ የሰው ልጅን መገደል የሆነ ጀስቲፋይ ያደረገበት መርዝ የቀባው ደግሞ እኔ ክርስትና ቢል ኦኬ እሺ በቃ ሃይማኖታዊ ትምህርት ነው ብለህ ትላለህ። ክርስቶስ ወደ ምድር መጥቶ ከተጠየፋቸው ነገሮች ዋነኛውን ይዘቅ እንዴት ነው የሰው ልጅ ሲሰቃይ በኃጢአቱ ነው፣ ኃጢአቱ ስለሰራ ነው። ሲከስር አይ ከዚህ በፊት ስለሰረቀ ነው። የሆነ ነገር ሲሆን አይ በደሉ ነው። በሽተኛ ልጅ ሲወልድ ኃጢአት ስለሰራ በልጁ ፈጣሪ እየቀጣው ነው የሚል የቀሸመ ከክርስትና ውጭ አስተምሮ ውጭ የሆነ እንደውም ለኃጢአተኞች ነው እንጂ ምድር ላይ ኃጢአተኞች አይደሉ እንዴ ጉልበተኞች? እኔ ሌላ ምድር ላይ ነው እንዴ የምንኖረው? እንደዛ ባይሆንማ እውነተኛው ሐቀኛው ውሸት የሌለው ክርስቶስ ተሰቅሎ በርባን ባልተፈታ ነበር። እቺ ምድር እንደዛ ብትሆን ኑሮማ ባልተገረፈ ባልተሰቀለ ነበር። እኔ ስለ ሃይማኖት ባላቅም ማለት ነው። ለማንኛውም ይሄ ወንጀል ነው የሰራው። የሰው የተገደሉትን ሰዎች ደም ላይ ነው የተረማመድከው። ማን ያራዳ ልጅ ሰምተሻል አይደለ? ሕፃን ልጅ የተገደለበት ነገር ነው። እሱ ላይ ነው ሙዲ ያስከው። በፖለቲካ ችግር ተፈጠረ። ሻሸመኔ ውስጥ ጥለውት ሄደዋል። እንኳን አለፈ። ግን እሱን እንትን ብለህ ማሞገስህ በጣም የሚገርም ነው። በጣም የሚገርም ነው። በጣም ታሳፍራለህ። እንግዲህ ይህም ልጅ በደንብ አድርጎ ግልጽ አድርጎ ነግሮታል። በጋሻው በጣም የሚያሳፍር ንግግር እንደሆነ መጽሐፍ ቅዱስን አጣቅሶ ነግሮታል። በዮሐንስ ወንጌል ምዕራፍ 18 ከቁጥር 39 እስከ 40 ድረስ ስናነብ ነገር ግን በፋሲካ አንድ ልፈታላችሁ ልማድ አላችሁ፣ እንግዲህ የአይሁድን ንጉሥ ልፈታላችሁ ትወዳላችሁን አላቸው። ይሄን ያለው ማን ነው? ጲላጦስ። የአይሁድ ንጉሥ ተብሎ እዚህ ጋር የተገለጸው ኢየሱስ ክርስቶስ ነው። ሁሉም ደግሞ በርባንን እንጂ ይህን አይደለም እያሉ ጮሁ። በርባን ግን ወንበዴ ነበረ ይላል። በርባንን እንጂ ይህን አይደለም ያሉት ኢየሱስ ክርስቶስን አይደለም እንድትፈታልን ብንፈልገው በርባንን ነው አሉ።
በርባን ምን ነበረ? ወንበዴ። ኢየሱስ ኃጢአት አልነበረበትም። በርባን ግን ወንበዴ ነበረ። ኃጢአት የሌለበትን ኢየሱስ ክርስቶስን እንዲሰቀል በርባን ደግሞ እንዳይሰቀል ሆነ። ስለዚህ ይህች ዓለም የፍትህ ዓለም አይደለችም ነው ነገርየው። ስለዚህ የሆኑ ሰዎች ጉዳት ሲደርስባቸው ሲሰቃዩ ሲታይ በአርሲ እንደተደረገው በሻሸመኔ እንደተደረገው መከራ የተቀበሉ የኦርቶዶክስ ተዋህዶ ክርስቲያኖች ሲኖሩ የሆነ ነገር አድርገው ነው አይባልም። ያን ፈራጅ እግዚአብሔር ነው። እቺ ዓለም የፍትህ አይደለችም ነው ጉዳዩ። ያን ነው ለማስረጽ ነው። በጋሻው ግን እቺ ዓለም የፍትህ ናት። አንድ ሰው ሲሰቃይ ከታየ ወደ ኃጢአት እንድንወስደው የበፈለግ ነገር አይተንበታልና የአግባብነት የለው። አርሲ ላይ የሆነ ያለው ነገር በእኛ ኮንትሮል ውስጥ ያለ አይደለም። እነሱ ተምረው ክታብ ጽፈው አምላካቸውን ለማስደሰት የሚያደርጉት ነው። ባለፈው በሃጂ ሙፍቲ ሞት ላይ የገዛ ሙስሊም ወንድሞቻቸውን ካፊር ብለው ሲዝቱባቸው እንደሆነ አይተናል። እነዚህ ከሳውዲ የመጣ የራዲካል ፖለቲካል አይዲዮሎጂን የሚከተሉ 1400 ዓመት የቆየውን የኢትዮጵያን ሙስሊም እንኳን ሪፕሬዘንት የማያደርጉ አክራሪ የሳውዲ አረቢያን ፖለቲካ አሁን ሳውዲ አረቢያ ውስጥም ጠፍቷል። የካታር የነታርኪን ፖለቲካ ኢትዮጵያ ውስጥ ይዘው መጥተው ክርስቲያኖችን የሚጨፈጭፉ ሰዎች ናቸው። ይህንን ሙስሊም ወንድሞቻችን ባለፈው በሃጂ ሙፍቲ ሞት ጊዜ አጋልጠዋቸዋልና ክርስቲያኖች እንኳን ይህንን በመታገል እንዲያግዙን ተናግረውናል። ስለዚህ እነዚህ ሰዎች ያመኑበት እንጸድቅበታለን ያሉበት ከገደሉና ከሞቱ 72 ድንግል እናገኝበታለን ብለው ተዘጋጅተው አምነውበት የሚያደርጉት ነው። ስለዚህ ይሄ በእኛ ቁጥጥር ውስጥ አይደለም ያለው። ይሄ በመንግስትና ይሄ በእግዚአብሔር ቁጥጥር ውስጥ ነው ያለው። ግን ይሄስ ምንድነው ነው አሁን ጥያቄ። በጥቅም አለመስማማት የሚያስፈልገውን ንግስናና ጭብጨባ ስላላገኘ ብቻ የኦርቶዶክስ እምነትን ጥለው ወጥቷል ብለን ተናግረናል። እኛ ከዚህ በፊት ይሄ ሌባ ወንበዴ ነው ብለን ነግረናል። ከዚህ በፊት በፍጹም ክርስትና ያልነካው ሰው ነው። እኔ ሰሞኑን የተሽከረከረ ያለውን ቪዲዮ እናንተ ምን አረጋችሁ ነው መቅደስ የተቃጠለው፣ እናንተ ምን አረጋችሁ ነው ካሴትን ስላቃጠላችሁ ነው የሚለው ቪዲዮ ሲነጋ ነበር። ይሄ ቪዲዮ የቆየ ቪዲዮ ነው በነገራችን ላይ ግን ማራገብ ይሆናል በሚል ነው የተሆነው። የበላበት የጠጣበት ሰው የሆነበት ድህነቱን እከኩን ያራገፈበት ቤተክርስቲያን ነው። ይህን ድምፅ አጎርኖ የወጣበት ቤተክርስቲያን መጥቶ አይደለም ሰው የተማረው የሚያውቀውን ሙቀት ማለት ነው። ያችን ጭላንጭላን ሙቀት ቢሆን እዛ ነው ተምሮ የመጣው፣ እዛ ነው ያማረበት። ወንድሞቹ ጓደኞቹ ስቲል እዛ ኦርቶዶክስ ቤተክርስቲያን ነው ያሉት፣ ቤተሰቦቹ ስቲል ኦርቶዶክስ ቤተክርስቲያን ነው ያሉት። ያንን እንኳን የማስብ ወንድሞቹ ይጨፍጨፉ ይገደሉ ካሴትን ስላቃጠላችሁ የሚልስ አውሬ ሰይጣን ነው። ካሴትን ስላቃጠላችሁ የኦርቶዶክስ ቤተክርስቲያን ምዕመን ይታረድ የሚል ሰው ነው። እነዛም ከአቅማችን በላይ ሊሆኑ ይችላሉ። እነዛ ሃይማኖታቸውን የፈጸሙ ነው። ዋሃቢ የሚባሉ ሰለፊዎች ናቸው። በእኛ ቤተክርስቲያን ውስጥ ግን ይሄ ሰው ተቀምጦ መቀጠል አለበት ወይ ነው? እኔ አሁን ካውንስሉን ነው የጠየኩ ያለሁት። ካውንስል የሚባል ቡድን አለ እኛን የሚመራ እግዚአብሔር የእጁን ይስጠውና የኦርቶዶክስ ቤተክርስቲያን መታረዷ ትክክል ነው፣ መቃጠሏ ትክክል ነው፣ ቀሳውስቶቿ መታረዳቸው ትክክል ነው፣ ዲያቆናቶቿ ምዕመናኖቿ በየገጠሩ በየጫካው መሞታቸው ትክክል ነው ብላችሁ ታምናላችሁ? ካውንስሎች ካላመናችሁ ምንድን ነው የምሰራው? እናንተ ውስጥ ፍቃድ የሰጣችሁት እናንተ ናችሁ። ይህን ሰውዬ መጋቢኖ ምን አፖስቶል ብቻ ምንም ያርጋችሁ ሊሆን ይችላል። ካውንስሉ በአደባባይ ወጥተው ይቅርታ እንድጠይቅ አድርጉት። ካልሆነ ፍቃዱን ሰርዙበት። በጋሻው የወንጌል አማኞችን አይወክልም ብላችሁ ቃል አውጡ፣ መግለጫ አውጡ፣ አውግዙ፣ አባሩት። እንደዚህ አይነት ነፍስ ገዳይ አራጅ እኛን ሊወክል አይገባም። እናንተ የሰጣችሁት ፍቃድ ይዞ ነው አይደል? እሱ ቤተክርስቲያኒቱ እንኳን ታረደች ያለው ወታችሁ ካላወገዛችሁ ተባባሪ ናችሁ። ምድረ ወንበዴና ሌባ አፖስቴል ነቢይ ያረጋችሁ መሾማችሁ ሳይቀር አሁን አሸባሪ ሁላ አምጥታችሁ እንኳን ታረደ እንኳን ሞቱ ካሴትን ስላቃጠሉ ነው እየተጨፈጨፉ ያሉት። ደግ አደረገ ይወክለናል ደግሞ ካላችሁ ይሄው መንገዱን ወስዳችሁ እናንተም ክርስቲያኖች መጨፍጨፍ ትክክል ነው፣ ዋሃቢያዎች ደግ አደረጉ በላችሁ በቃ መግለጫ አውጡ።
እኛም አምላካችንን እናመልካለን፣ እናንተም አምላካችሁን እያመለካችሁ መሄድ ትችላላችሁ። አንድ ቀን የክርስቶስን ስም የጠራ ሰው ባክ አድርጎ ሊሆን ይችላል። በነገራችን ላይ የትኛውም ሃይማኖት ቀይሮ ቢሆን ውስጡ የተጠቀጠቀው አጋንንት ካልሆነ በስተቀር ካሴት ስለተቃጠለ ምዕመናን ተቃጠሉ ብሎ ልናገር አይችልም። ሐሰተኛ አልበቃ ብሎን መጨረሻ ላይ ክርስቲያኖችን የሚያርድ የሚያበረታታ ኮሚኒኬሽን የሚሰራላቸው ሰው መጨረሻ ላይ ይዛችሁ መጣችሁ።